በርካታ ኤርትራውያንና ኢትዮጵያውያን ከሊዮናርዶ ዳቪንቺዋ ሞናሊዛ በላይ የሚሳሱለት ሳቂታው የቢኒያመር ወጣት ማን ነው? አዎን፣ የቢኒያመሩ ወጣት ለብዙ ዓመታት አነጋጋሪ ሆኖ ዘልቋል። ወጣቱ የበርካቶች መነጋገሪያ ለመሆን የበቃው ፖስተሩ የሚታወቀውን ያህል ማንነቱ በደንብ ስለማይታወቅ ነው። በዚህም የተነሳ እርሱን የሚመለከቱ የተለያዩ ታሪኮች ተፈጥረዋል። አንዳንድ ሰዎች ክረስት የሚባለው ታዋቂ የአሜሪካ የጥርስ ብሩሽ አምራች ኩባንያ ማስታወቂያ ላይ ያሰራው ወደ ኒውዮርክ ወስዶታል ሲሉ፣ የተወሰኑት ደግሞ አንዲት ፈረንሳዊት ሀብታም የወጣቱን ፎቶግራፍ ስታይ በውበቱ ተማረከችና እስከ መኖሪያው ድረስ መታ አግብታው ወደ ፓሪስ ወሰደችው ሲሉ ይሰማሉ። ከዚህ ተቃራኒ የሆኑ ተረት መሳይ ታሪኮችም ተሰምተዋል። እናስ እውነተኛው ታሪክ የቱ ነው? እውን የሳቂታው የቢኒያመሩ ወጣት ታሪክ ይታወቃልን? ይህን አስደማሚ ታሪክ ለማወቅ እስከ መጨረሻው ድረስ ይከተሉን። ኤርትራ አሁን ባላት አከፋፈል መሰረት ምዕራባዊው ክፍሏ ጋሽ ባርካ በተባለ ዞን ስር የተዋቀረ ነው። ይህ የጋሽ ባርካ ዞን ኩናማ፣ ናራና ህዳሬብ የሚባሉ ብሔረሰቦች መኖሪያ ነው። የዞኑ ዋነኛ ሕዝብ ግን ትግረ ይባላል። ከኤርትራ ብሔረሰቦች መካከል በሕዝብ ብዛቱ ከብሔረ ትግርኛ ቀጥሎ በሁለተኛ ደረጃ ላይ የሚገኘው ይህ የትግረ ብሔር ነው። በብዙ የዓለም ክፍሎች ከፍተኛ ዝና ለመጎናጸፍ የቻለው ኤርትራዊም ከዚህ ሕዝብ ነው የተወለደው። እርሱም ለኛ በጣም ቅርብ ሆኖ የኖረው ሳቂታው የቢኒያመር ወጣት ነው። የቢኒያመሩ ወጣት ለብዙ ዓመታት አነጋጋሪ ሆኖ ዘልቋል። ወጣቱ የበርካቶች መነጋገሪያ ለመሆን የበቃው ፖስተሩ የሚታወቀውን ያህል ማንነቱ በደንብ ስለማይታወቅ ነው። በዚህም የተነሳ እርሱን የሚመለከቱ የተለያዩ ታሪኮች ተፈጥረዋል። ለምሳሌ አንዳንድ ሰዎች ክረስት የሚባለው ታዋቂ የአሜሪካ የጥርስ ብሩሽ አምራች ኩባንያ ማስታወቂያ ላይ ያሰራው ወደ ኒውዮርክ ወስዶታል ይላሉ። የተወሰኑት ደግሞ አንዲት ፈረንሳዊት ሀብታም የወጣቱን ፎቶግራፍ ስታይ በውበቱ ተማረከችና እስከ መኖሪያው ድረስ መታ አግብታው ወደ ፓሪስ ወሰደችው ሲሉ ይሰማሉ። ከዚህ ተቃራኒ የሆነ ተረት መሳይ ታሪክ የነገሩኝ ሰዎችም ገጥመውኛል። እነዚህ ሰዎች የነገሩኝ ተረት የሚከተለውን ነው። ወጣቱ ጥብቅ ባህል ከሚከተል ቤተሰብ ነው የተወለደው። ቤተሰቡ ሳይፈቅድለት ነው ፎቶውን የተነሳው። ታዲያ አንድ ቀን አባቱ ወደ ተሰነይ ሲመጣ ከተማዋ በልጁ ፎቶግራፍ ተወራ አገኛት። በዚህም አባት ተናደደና ወደ ቤቱ ሄዶ ልጁን ገደለው። እንግዲህ ሁሉም የየራሱን መላምት ነው የሚወረውረው ማለት ነው። ታሪኩ በደንብ ያልተመዘገበለት ሰው እንዲህ የፈጠራ ታሪኮች ሰለባ ይሆናል። ባለፉት ጥቂት ዓመታት ባደረኩት ፍተሻ እንደተረዳሁት የወጣቱን ፎቶግራፍ ያነሳው ለአሜሪካው ናሽናል ጂኦግራፊ ሶሳይቲ ይሠራ የነበረ ጄምስ ብሌር የሚባል የፎቶ ጋዜጠኛ ነው። ብሌር ፎቶግራፉን ያነሳው እንደ አውሮፓውያን አቆጣጠር በ1965 በያኔዋ ሰሜን ምዕራብ ኢትዮጵያ በአሁኗ ኤርትራ ምዕራባዊ ክፍል በምትገኘው የተሰነይ ከተማ አቅራቢያ ነው። ወጣቱ የቢኒያመር ጎሳ ተወላጅ ስለመሆኑ በናሽናል ጂኦግራፊ መጽሔት ላይ ተገልጾ ነበር። በድረገጹም ላይ ይገኛል። የሚገርመው ታዲያ ብሌር ፎቶውን ባነሳበት ወቅት አንድ ታላቅ ኢትዮጵያዊ አብሮት የነበረ መሆኑ ነው። ይህ ኢትዮጵያዊ ለ20 ዓመታት ያህል በጀርመን ድምፅ ሬዲዮ ወይም ዶቼቬሌ ውስጥ ሲያስገመግም በኖረው ድምፁ የምናውቀው ተወዳጁ ጋዜጠኛ ጌታቸው ደስታ ነው። ጌታቸው ደስታ በሐምሌ ወር 2009 ኢትዮጵያ ኦብዘርቨር ከተሰኘው የእንግሊዝኛ ድረገጽ ጋር ባደረገው ቃለ ምልልስ የወጣቱ ፎቶግራፍ የተነሳበትን ኩነት እንዲህ በማለት ተርኳል። ቀዳማዊ ኃይለ ሥላሴ እንደ አውሮፓውያን አቆጣጠር በ1963 አሜሪካንን በጎበኙበት ወቅት አንድ የናሽናል ጂኦግራፊክ መጽሔት የጉዞ ቡድን ወደ ኢትዮጵያ መጥቶ ጥናታዊ ዘገባ ለመስራት እንዲፈቀድለት ጠየቃቸው። እርሳቸውም ሐሳቡን በደስታ ተቀበሉት። በዚሁ መሠረት ቡድኑ በ1965 ወደ ኢትዮጵያ መጣ። እኔ በዚያን ጊዜ የማስታወቂያ ሚኒስቴር ሠራተኛ ነበርኩ። ታዲያ አለቆቼ ከቡድኑ አባላት ጋር ተጉዤ በአስተርጓሚነትና በአስጎብኝነት እንድረዳቸው አዘዙኝ። እኔም ከቡድኑ ጋር ተቀላቅዬ ወደ ሰሜን ኢትዮጵያ ተጓዝኩ።
ጉዟችንን ያከናወንነው በጊዜው እጅግ ዘመናዊ ሞዴል ናቸው በተባለላቸው የላንድ ሮቨር መኪናዎች ነው። እያንዳንዱ መኪና ማቀዝቀዣ ነበረው። የጉዞ ቡድኑ በያዘው ፕሮግራም መሠረት ላሊበላን፣ ጎንደርን፣ አክሱምንና ምጽዋን ጎበኘን። ከዚያም ከአስመራ ጀምረን እስከ ተሰነይ ያለውን ክልል ለመጎብኘት ሄድን። በጉዞአችን ላይ ሳለን በአቆርዳትና በተሰነይ መካከል በርከት ያሉ ግመል ጠባቂዎች አጋጠሙን። ይህ ሳቂታ ወጣትም ከእነርሱ ጋር ነበረ። የፎቶ ጋዜጠኛው ብሌር በወጣቱ አስተያየት ተማረከና ፎቶ ያነሳው ጀመር። ብዙ ፎቶግራፎችን አነሳ። እያንዳንዱን ፎቶ ሲያነሳም በአድናቆት አታይም እንዴ ይለኝ ነበር። በስተመጨረሻ ግን ልጁ ተቆጣ። እኔም ቶሎ ብዬ ኮካኮላ ሰጠሁት። ልጁም ወደ አፉ ወሰደውና በአንድ ትንፋሽ ጠጣው። ከዚያም በከፍተኛ ድምፅ አገሳ። በመጨረሻም አልሐምዱሊላህ ብሎ ተነፈሰ። አሜሪካውያኑ ጋዜጠኞች ወደ አገራቸው ሄደው ዘገባቸውን በሰሩበት መጽሔት ላይ እንደ አውሮፓውያን አቆጣጠር አፕሪል 1965 የታተመ ይህንን ሁሉ ገልጸውታል። ዘገባው ቆንጆ ነበር። ከዘገባው በላይ ገኖ የወጣው ግን የወጣቱ ፎቶግራፍ ነው። ይኸው ፎቶው ዛሬም ድረስ በየቤቱ ተለጥፎ ይታያል። ጌታቸው ደስታ የሰጠን መረጃ በዚህ የተገደበ ነው። ሌሎች የጽሑፍ ምንጮች ደግሞ የእርሱን ያህል ስለ ወጣቱ አይናገሩም። በመሆኑም ስለ ወጣቱ ማንነት በትክክል ለመናገር ብዙ የተጓደሉ ነገሮች አሉ። ሌላው ነገር ሳይቆጠር የወጣቱ ስም እንኳን በመጻሕፍት በመጽሔቶችና በድረገጾች ላይ አልተጻፈም። ማንነቱ በደንብ ካለመታወቁ የተነሳም ሳቂታውን ወጣት በሕይወት ባገኘሁትና ታሪኩን በጻፍኩለት የሚል ፍላጎት ተፈጥሮብኝ ቆይቷል። አዎን፣ ለብዙ ዓመታት ከእርሱ ጋር ስለመገናኘት ሳለም ኖሬያለሁ። እርሱን የሚያውቅ ሰውም ሳሰስ ከርሜያለሁ። ይሁንና ሙከራዎቼ ሁሉ አንዳች ውጤት ላይ ሳያደርሱኝ ቀርተዋል። ኤርትራውያንም ሆኑ ኢትዮጵያውያን ዛሬም ድረስ በልጁ ማንነት ዙሪያ ያላቸው ዕውቀት በጣም ውስን ነው። በቅርቡ በወጣቱ ዙሪያ ሲቀርቡ የነበሩትን ጥያቄዎች በከፊል ለመመለስ የሚያስችሉ የቃል መረጃዎችን ለማግኘት ችያለሁ። ለዚህም የረዳኝ እንደ ሳቂታው ወጣት የቢኒያመር ተወላጅ ከሆነ ኤርትራዊ ጋር መተዋወቄ ነው። ይህ ወዳጃችን ጃዕፈር ዑስማን ይባላል። ጃዕፈር የተወለደው በሰሜን ኤርትራ በምትገኘው የናቅፋ ከተማ ነው። ነገር ግን ወጣቱ የኖረበትን የምዕራብ ኤርትራ ክልልንም በደንብ እንደሚያውቀው ይናገራል። ሳቂታው ወጣትም በፎቶግራፉ ሳቢያ በሁሉም የቢኒያመር ተወላጆች ዘንድ እንደሚታወቅም ያስረዳል። ጃዕፈር የቢኒያመሩን ወጣት በሕይወት መገኘት በተመለከተ ለጠየቁት ጥያቄ ተስፋ የሚያስቆርጥ ምላሽ ነው የሰጠኝ። እንደ ጃዕፈር አባባል ከሆነ ሳቂታው ወጣት እንደ አውሮፓውያን አቆጣጠር በ1989 አርፏል። ይህም የዛሬ 30 ዓመት ገደማ መሆኑ ነው። ወጣቱ ፎቶውን ሲነሳ በግምት 17 ዓመት ሆኖት እንደነበር ይገመታል። በዚህም መሠረት ከላይ በተጠቀሰው ዓመት ሲያርፍ ዕድሜው ከ40 ዓመት ተሻግሮ ነበር ማለት ነው። የቢኒያመሩ ወጣት ብዙ ልጅ አልወለደም ይለናል ጃዕፈር። ከእርሱ አብራክ የተገኘችው አንዲት ሴት ልጅ ብቻ እንደሆነችና ይህች ሴት ዛሬ በሱዳኗ የከሰላ ከተማ እንደምትኖርም ይናገራል። ጃዕፈር እንዳጫወተኝ ከሆነ የቢኒያመሩ ወጣት ስም ዑመር መሐመድ ኢድሪስ ነው። ይህ ወጣት ሐጂ ሙሐመድ አልከቢር ከሚባሉ ታዋቂ ሼህ መወለዱና የቤተሰቡ የመጨረሻ ልጅ መሆኑም ከጃዕፈር ተነግሮኛል። በርካታ ኤርትራውያንና ኢትዮጵያውያን ከሊዮናርዶ ዳቪንቺዋ ሞናሊዛ በላይ የሚሳሱለት የሳቂታው ወጣት ጉዳይ በዋዛ መታለፍ የለበትም። ስለሆነም የኤርትራ ልጆች በደንብ ያልተገለጠውን የወጣቱን ታሪክ ፈትሸው እውነታውን በጽሑፍ ሊያስቀምጡልን ይገባል እንላለን። የጽሑፉ ምንጭ አፈንዲ ሙጠቂ የኤርትራ ሕልምና ሌሎች የኢትኖግራፈር ወጎች በሚል ርዕስ ከጻፈው መጽሐፍ ከገጽ 152 እስከ 155 ላይ የተወሰደ ነው። አበቃው። በቸር ያሰንብተን።
ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።